ወጣሽም ለምን እንደዚህ ያረግሽ? እኔ ተሳደብኩ ለምን አልወጣሽም? አንድ ማደርገው ነገር ልንገራችሁ ማሪ ስሚ እናቴ አንድ ማደርገው ነገር ልንገራችሁ ባይዘው ስራ አቋርጬ ወጥቼ ነው ማውራችሁ ነው እና አንድ ማደርገው ነገር ልንገራችሁ እናቴ አሁን በቃ ባትወጣብን ደስ ይለን ነበር ግን አሁን ቲክቶክ ወጣለች ራሷ ቁጭ ብላ ትነግራችኋለች ኦኬ ራሷ ታወራችኋለች በቃ በጣም ቀላል ነው ከሰው ጋር እኮ ትቆራረጫለች ከእናትሽ ጋር ግን አትቆራረጭ ምንም ብትሆን እናቴ ናት እናቴ አይደለችም አላልኩም ግን በትንሽም በትልቁም ነገር ያደረግሽው ነገር እንደዚህ አብልቼሽ እንዲያጠጥቼሽ ምናምን ብላ እሱን እንደ ትልቅ ነገር ሶሻል ሚዲያ ላይ ወጥተሽ የምታወሪ ከሆነ እኔም ያመኛል እኮ አይደል እንዴ ሴት ልጅ ነኝ እኔም ደግሞ ያሳልፍኩትን እንትን ይቆረቆረኛል ግን አንድ ነገር ሳሪ አንድ ነገር ልንገርሽ ከበፊትም የምታውቁኝ ይሆናል እና በጣም ብዙ ስራ ሰራለሁ ስራ አልመርጥም አንገቴ ደፍቼ ነው የምሰራው ቤሩትም እያለው ከፈጣሪ ጋር ብዙ ያሳለፍኩት ጊዜ አለ በረኝ ዘግቼ ሰው ቼክ ሳያደርገኝ ኢትዮጵያ አያውቁም የት እንዳለሁኝ 5 ዓመት 6 ዓመት ቤሩት ያላችሁ አታውቁም ያንን ነገር ገባሽ አሁን ዛሬ ነገሮች ተስተካክለው ኦኬ ዛሬ እኮ እኔ እኮ የተቸገረ እኮ እየፈለኩ ምረዳ ሰው ነኝ ገባሽ በዚህ ያክል ደረጃ እኔ ለቤተሰብ የመሆን አቅቶኝ አይደለም እናንተ እንደምታስቡኝ ወይም ደግሞ እንደዚህ ጭንቅላት የሌለኝ ብር ያታለለኝ ሰው አይደለሁም በጣም ማቹር ነኝ ችግር አንገቴን ያስደፋኝ የብርን ቁም ነገር ማቅ የሰውን ችግር ምረዳ ሰው ነኝ ገባሽ ስለዚህ ፕሊዝ ዝም ብላችሁ ጀጅ እንድታደርጉኝ አልፈልግም ይሄ ትንሽ አንድ ነገር ሰላም ሁላችሁንም ሰላም ብያለሁ ሀይምንም ሰላም ብዬሻለሁ እኔ እውነቴን ነው የምልሽ የዛለት ማታ ባየዋችሁ ቁጥር በጣም ካንጀቴን ያለቀስኩት እውነቴን ነው የምልሽ እናቴ ሞተችበትን ቀን ያስታወስኩት አሁን አንቺ ልጅ ነሽ እናትሽን ይቅርታ ብትይም ይጎዳሻል ያንን ቃል ስለምን አወጣሹ አትወጪውም ነበር እኔ ያቃጠለኝ እውነቴን ነው የምልሽ እንዴት ሴት ልጅ አይደለች እንዴ ለእናት የምትሳሳው እኔ እንግዲህ ማቀው ሴት ልጅ ናት የዛን ጊዜ እንደዛ ከምትይ ነው የምልሽ እኔ ባንቺ ያዘንኩበትን ነው የምነግርሽ እውነቱን ነው የምነግርሽ እና ታፕታፕ አርጉላት ጋይስ ኮፒሊንግም አርጉላት ያዘንኩብሽን ነው የምነግርሽ እናትሽን ያንን ቃል ከምትናገሪ ብትወጪ ይሻልሻል ከዛ የበለጠ ሞት የለም እውነቴን ነው የምልሽ እሺ ልመልስልሽ ሶፊ ተረጋጊና ልመልስልሽ አንደኛ ነገር እኛ የምናውቀው ያው እናት ገበና ሸፋኝ እናት ምናምን ሲባል ነውና እኛ ውጪ ላይ እንዴት እንኖር እንዴት እንደግ ማንም የሚያውቀው የለም ስለ ፐርሰናል ላይፋችን ተናግረን ማንናገር ማንም ሰው ያውቅምና ሴቶች ራሱ ብንሆን በትንሽዬ ሰርክል ውስጥ የምንኖር ሰዎች ነን ገባሽ እናት ገበና ከዚህ በላይ እኮ ቢኖርብን አሁን ከዚህ በላይ መጥፎ ልጆች ቢኖር ወጥቷል ማለት ነው ገባሽ ይሄ የህይወት ጉዳይ ነው እሷ ገበና ይቅር ብላ እናቴ ያላበላሸችም እናቴ አይደለችም አልኩሽኝ እሷ አይደለችም እኮ ዘዚህ እኮ የደረሰችው ከኋላ ነይና ግዝሽ የሚሉም የመክሯትን ህይወታችን ያበላሹት ለነሱ ግን ምንድነው አንቺ በጣም የተማርሽ ልጅ ነሽ የመጀመሪያ ቀን እኮ አውርተዋት አውጥተው እኮ ወዲያው እኮ በሰዓቱ ከአንድ ሰዓት በኋላ የሌላ ሰው ታሪክ ተፖስቷል በዚህ ያክል ደረጃ ትንሽ ሰዎች ናቸው እነሱ ስለዚህ የእሷ ችግር አስጨንቋቸው አይደለም እኔ አሁን አንቺን መለምንሽ በእህትነት ኧረ አያስፈልግም መለመን አያስፈልግም እኛ በእናትሽ እኔ እውነቴን ነው የምልሽ ትናንትና እያለቀስኩኝ ቤቴ የልጆች ያውቃሉ አልቅሼ እኔ ለእናትሽ 100,000 ምናምን ሰብስቤያለሁ ልንገርሽ ለእናትሽ ማስረክብ ነው ሰው ልክ ቤት ድረስ የሚሰጡ ናቸው እንዳው ይቅርታ እናትሽ ብታጠፋ እንኳን አላጠፋችም አይደለም መመለው አብሬያቸው አልኖርኩኝም አብሬያቸው አልነበርኩም በሰማሁት አንቺም የእናትሽ የሚያዩት እናት ብላ ካዘነችብሽ እመኝኝ እንኳን ሰው እንጨት የሚደርቅበት ነው ለምን እናትሽ ታዝንብሻለች ዛሬ አለሽ ነገ ልታጪ ትችያለሽ የእናት አዘን በጣም ከባድ ነው እናትሽን እማዬ አጠፋሁ በቃ ብታጠፋ እንኳን እውነት እንደዚህ ለቶችሽ ፊት ለፊት ቆመሽ እንዳው ይቅርታ ብለሽ ለጠላትም ለወዳጅሽም ይሄንን ቪዲዮ ስሪ እኔ ይሄንን ነው የምለምንሽ አይ ስለሽ ይሄ ልክ እንዳልኩሽ በአካል ማደርገው ነገር ነው እንጂ ለመሰለሽ እዛ ውጪ ላይ አሁን ሁሉም ሰው በራሱ እናት እያየ በራሱ እናት እያየ ቴንክ ዩ እና በራሱ እናት እያየ እናትሽን እንዴት እንዳት ይሉኛል ገባሽ ግን የማንም እናት ወጣ ልጆቿን እንደዛ አላደረገችም ወይ ስለልጆቿ አላወራችም ለዚህ ከራሳችሁ እናት ስለናንተ ልታወራ እኮ አይደለም ስለቤቱ አይደለ ነው ስለኛ ልታወራ ለምን እንደታውቂያለሽ እንግዲህ አስበሻል ማንነቴ ሳይታወቅ የት እንዳለች ሳይታወቅ የስራ ቦታ ሜንሽን አድርጋለች የእህቶቼን ስማችን ትክክለኛ ስማችን ከናባታችን ምናምን እንዴ እኔ 3 ዓመት 4 ዓመት ህፃን እያለ ያደረግሽውን ነገር ወይም ደግሞ እንዴት እንዳሳደግሽኝ ወተሽ አወራሽ ጥሩም ቢሆን መጥፎ ይሄ ደረጃ የሚያደርስ አይደለም እኔ እንደ ልጅ መስማት አልችልም ያንን ገባሽ እኔም ማላቀውን እዛ ጋር ግን ሶሻል ሚዲያ ዓለም እንዲያውቀው አሁን መሰለሽ ቪዲዮ ከሰራሁኝ ለህዝቡ ነው
እኔ ደግሞ ህዝቡ ምንም ሊያደርገኝ አይችልም። ገባሽ? ህዝቡን አይደለም እናትሽ ሶፊ ኖ እንደዛማ እንደዛ አይነት ምክር አለ እንዴ? ከልብሽ ለእናትሽ ይቅርታ ለእናትሽ ነው እንጂ ያን ነገር ልንገራቸው። ቃላት ምንም አያደርግም። እሺ ቃላቱ አይደለም የሚጠቅማት እሷ በትክክል ለትክክል ይቅርታ ተባብለን እሷን እና እሷ አንድ ላይ ስንሆን እንጂ ቃላት ህዝቡ እናትሽን ይቅርታ አድርጊልኝ አንሻት ሚዲያ ላይ ስላሉኝና አሁን ደግሞ አንቺ ባለጌ ስላሉኝ ሁለቱም አፌክት ያደርገኝም ለኔም አይጠቅመኝም። እኔ አሁን እየነገርኳችሁ ያለሁት ይሄን ነገር የራሱ ጉዳይ ነው። የፈረደውን ፈርዷል እኮ ህዝቡ። ለእናትሽ በቃ ለህዝቡ ምንም ማድረገው ነገር የለም። እኔ እሷን ራሷን አውራት ያለው እሱ ነው የምላችሁ። እሷም ትገባለች። ስሙኝ እና እኔ ለራሷ አውራታለሁ፣ ራሷን አውራታለሁ። እሷም ትገባለች። ኦልሬዲ ከፍታለች። እንደውም አግዝታለሁ። በደንብ ቲክቶክ ላይ ትግባ፣ ትነግራቸዋለች ራሷ ቃል በቃል። ከዚህ ውጭ እኔ እዚህ ጋር በጣም አመሰግናችኋለሁ። እኔ እናት ልቦና ይስጥሽ። በጣም እውነት ያዘንኩትን ቁስሌ መለሽልኝ። እናትሽን ይቅር ካልሽ ይሄንን ነበር ሃይሚ እኔ ይሄንን እንድትመልሽ እንትን እንድትይ ነው። እኔ ራሱ በጣም ነበር በቃ አንቺ ሁሉን ነገር ማስተካከል ትችያለሽ። ማንም ሁሉም እያስተካከለ ነው። ስለናቱ ብዙ ችግሮችን እያስተካከሉ ነው ያሉት ከእህቶቻቸው ጋር ከወንድሞቻቸው ጋር። ማንም ችግር የሌለበት የለም። ሁሉም ችግር አለበት። እዚህ ጋር ግን ነገሩን ለናሱ የዩቲዩብ መነገጃና የቲክቶክ መነገጃ ነው ያደረጉት። እናትሽ ደግሞ ይቅርታ ስትልሽ ተወጣና ሚዲያ ላይ ልጅን ይቅርታ ጠይቅ ብያታለሁ ትላታለች። በቃ አለቀ። ከዛ ይቅርታ ሚዲያ እኮ ነው የመጣው እንዴ? ሚዲያ እኮ የመጣው አሁን ነው እንዴ? ቤተሰባችን እኮ ዛሬ እኮ አይደለም ያገኘናቸው። ግን እዚች ጋር ሚዲያ ላይ ወጣ ስለተናገረች ይቅርታ ነው ጀመር ኮመንት እኮ አይሰጥም። በሰው ህይወት ኮመንት አይሰጥም። በሰው ህይወት እንዴት እንደዛ አይባል። አውሪ በየተራ አውሪ። ኦኬ አንዴ ብቻ ነው የምፈልገው። ምንም እንትን አይደለም። ሃይሚ አሁን በመጀመሪያ ደረጃ ከራስ ማጥፋት ተስፋ ከመቁረጥ ዓለም ተነስተሽ ዛሬ እህቶችሽ ጋር ስለቆምሽላቸው ጀግና ነሽ። ለኔ ከምንም ነገር በላይ የኛን ኮመንት የህዝቡን አንድነት ወይ ለምን እናትሽን ሰደብሽ አልሰደብሽ ምናምን እሱ ኔጋቲቭ ነገር ውስጥ አልገባበትም። ምናልባት ያገላለጽ ሲስተምሽ ሊሆን ይችላል፣ የንግግር እንትንሽ ሊሆን ይችላል ከሰው ጋር የሚያጋጫሽ የውስጥሽን ህመም ያሳለፍሽውን ስቃይ አንቺና ፈጣሪሽ ብቻ ነው የምታውቁት። ሰው የተስፋ መቁረጥ ጥግ ላይ ሲደርስ ነው እናቱ እያለች ገመድን የሚመኘው ራስን ለማጥፋት። ዛሬ ላይ ግን አንቺ ያንን ሁሉ ቻሌንጅ አልፈሽ ለእህቶችሽ ተርፈሽ ተወቃሽም ሆነሽ አደባባይ ወጥተሻል። እሱም ችግር የለውም። ሶ ከህዝብ ጋር ያጋጭሽ ያገላለጽ ያነጋገር ሲስተምሽ ሊሆን ይችላል። እሱን ውስጥሽ የሚልሽን አዳምጥሽ። አንቺ ውስጥሽ ከውስጥሽ ከራስሽ ጋር ስትታረቂ ነው ከህዝቡ ጋር የምትታረቂው። ከራስሽ ጋር ስትታረቂ ነው ከእናትሽ ጋር የምትታረቂው፣ ሰላም የምታወርጂው። ሶ ውስጥሽ የሚልሽን አድምጠሽ አንቺ ውስጥሽ አይምሮሽ የሚልሽን ነው ማድረግ ያለብሽ እንጂ ፑሽ ስላደረግሽ ትችያለሽ። ጀግና ደግሞ ምን አይነት ሀሳብ ነው የምታመጪው? እሺ ብላል ጎሽ ተባረክ። እንኳን አፈረጥሽ። ይቅርታ እናቴ አንድ ነገር ልንገራችሁ። ለሁላችሁም አንድ ነገር ልንገራችሁ። እዚች ጋር ሰው እዚች ጋር ስለሰደበኝ ስድብ አፌክት አያደርገኝም ነግሬያችኋለሁ። ምክንያቱም በአካል እንኳን የማያውቀኝ ምንነቴን በአካል አይቶ የማያውቀው ሰው ኮመንት ሰጠና እኔን አይቀይረኝም። አሁንም ግን እውነተኛውን ሲባል እውነተኛውን ውሳኔ እንወስናለን አይደል? ልክ እንዳላችሁት አድቫይስ ላደረጋችሁ አመሰግናለሁ። አድቫይስ ላደረጋችሁ አመሰግናለሁ። ልክ ናችሁ ብያለሁ። ቲክቶክን አውጥታለች እንዳልሽ በራስሽ እንትን ብለሽ መጨረስ የምችው ነው። ማንም እዚህ ጋር አንቺ ጎበዝ ነሽ አንቺ ነሽ የሚልሽ የራሳቸው ገበና ተደብቆ የሰውን ገበና የሚያወጣ ብቻ ነው ያለው። ልንገርሽ እሱን ነው የምልሽ። ገባሽ? እሱ ከባድ ነው። በጀርባ ብዙ ነገር አለ። ማንም ያሳለፍንበትን እናውቀዋለን። ያሳለፍሽበትን ታውቂዋለሽ። ብዙ ነገሮችን ውጣ ወረድን አይተሽዋል። በቃ አንቺ የሚልሽን ጭንቅላትሽ ያሰበውን ጎበዝ ነሽ ጀግና ነሽ ሳይባል የራስሽ ጀግንነትሽን ራስሽ ነሽ የምታውቂው። ሰው ስለነገርሽ የአንቺነትሽን ታውቂዋለሽ አይደለ? እዚህ ጋር በቃ ተከፍተሽ አንቺ ማዘርሽን ጠርተሽ ራስሽን ሰውን አሳፍሪው። ዛሬ ነገ እዚህ ጋር የሚሉት ሁላ ፒስ ፈጠሩ መቤቴ ይቅርታ ማለት ችግር የለብንም። ሃይሚ አንድ ነገር ልንገርሽ። ሃይሚ አንድ ነገር ለእናትሽ ምን ችግር አለው? ለእናትሽ አይደል? እኔ ምንም ችግር የለብኝም። ያው የተናገርሽው ቃላት ነው ያናደደኝ። ሁላችንም ገበና ስላለ እየሰማሁ ነው